እንደ ቤተሰቦቹ ማሳውስ በመስራት ላይ ሳለ አይኑ ያረፈበት ነገር ሁሉ ወደ ጂኦሜትሪክ ቅርጾችን ወደሚስሉ መስመሮች የሚቀርበት ወጣት ነበር። ሁሌም የነገሮችን ቁመት፣ ርዝመት፣ ስፋት በመለካት ላይ ቢዚ ነበር የዚህ ልጅ አእምሮ እና አሁን የምንጠቀምባቸው ስማርት ስልኮች፣ ጂፒኤስ እና ገንዘብ ማኔጅ የምናደርግበት መንገድ ሁሉ ወደዚህ አእምሮ ይመለሳል። ዛሬ የምናወራው የአልጎሪዝም አባት በመባል የሚታወቀው ስለ አልኸዋሪዝሚ ነው። አልኸዋሪዝሚ በ780 ኡዝቤኪስታን ውስጥ ኸዋሪዝሚ የምትባል ከተማ ተወለደ። ለዛም ነው ኸዋሪዝሚ በመባል የሚታወቀው እንጂ ትክክለኛ ስሙ መሐመድ ቢን ሙሳ ይባላል። እናም የአልኸዋሪዝሚ ቤተሰቦች ከትንሽ ጊዜ በኋላ ወደ ኢራቅ በመምጣት ባግዳድ ከተማ አካባቢ የምትገኝ ትንሽ ከተማ ውስጥ ይሰፍራሉ። የዛኔ ባግዳድ ትልቅ የእውቀት ማዕከል ነበረች እና ለማንኛውም ሳይንቲስት ኦር ተማሪ የድሪም ሲቲ ነበር። በዚህ ከተማ ውስጥም ሃውስ ኦፍ ዊዝደም ወይም የጥበብ ቤት በመባል የሚታወቅ ትልቅ ማዕከል ነበር። እዚህ ማዕከል ውስጥ ከተለያየ የዓለም ቦታዎች ትላልቅ መጽሐፎች ይመጣሉ፣ ይተረጎማሉ እና አዳዲስ መጽሐፎች ይጻፉ ነበር። በዛ ዘመን የነበረው አትሞስፌር ለመጻፍ ለመማር በጣም ነበር የሚያበረታታው። እንደውም አንድ መጽሐፍን የጻፈው ወይም የተረጎመ ሰው በመጽሐፉ ክብደት ልክ ወርቅ ወይም ብር ይሸለም ነበር። እኔ ያረፈበት ነገር ሁሉ በአእምሮ 3 ማዕዘን 4 ማዕዘን ክብ ቅርጽ የሚሰራበት አልኸዋሪዝሚ ወደ አካባቢው ኢማም በመሄድ ችግሩን ይነግረዋል እና የአካባቢው ኢማም ለአልኸዋሪዝሚ አንተ ቦታ እዚህ ማሳ ውስጥ አይደለም ወደ ባግዳድ ሄድና ሂሳብን ተማር በማለት ይነግሩታል። ከዚህ ፍቅር በኋላ አልኸዋሪዝሚ በእጅ ያለውን ሁሉ በመቶ አእምሮን ቢዚ ለሚያደርጉ ጥያቄዎች መልስ ለማግኘት ወደ ባግዳድ ጉዞ ይጀምራል።